ከባሏ ጋር ተለያይታለች። የ2 ዓመት ልጅ ጥላ መታ ልጅን አሳድጋለሁ ብላ እናቷ ጋር ጥላ መታ እየሰራች 3 ዓመት ከሰራች በኋላ የካንሰር በሽታ ይዘታል። እኔ ጋር መጣ ሙቤ እኔ በጣም ሰራ ነበረ፣ ብር ነበረኝ፣ ያጠራቀምኩት ብር ነበር። ብሬን ጠቅላላ በህክምና ጨረስኩት አለች። ሱብሃንአላህ እኔ አረሳትም ወላሂ ሁሌ እሷ ታስታውስ እንባ ይመጣል። እና ምን አለችኝ? ሱብሃንአላህ እኔ ሙቤ ነገድኜ ገንዘብ ተበድሬ ነበር። ብሬን ጨረስኩኝ በህክምና ተበድሬ ከጓደኞቼ እነዚህ የአኽራ እህቶቼ አብሽሪ ብሎ ሰጥቶኛል ብር። እኔ ግን ተስፋ የለኝም ካሁን በኋላ አላህ ፊት ደግሞ ነገ ስቀርብ የእነዚህ እህቶቼን ብድር ይዤ መሄድ አልፈልግም ሙቤ አለች። ስንት ነው ስላት ይሄን ያህል ወላሂ እህቶቼ እዚህ ያሉ የተወሰነ ሰዓት ቁጭ ያለ ገንዘቡን ሞላልናት ለህክምና የሚያስፈልጋት እንደዛ እያለቀሰች ሆስፒታል ተከፈለላት። ምን አለች? ወላሂ አልክ አንቺ ሪች እንደመጣሽው አንድ መጣና እኔ ኢትዮጵያ ላይ ስኬት ሻጭ ነኝ አለ። ቢሮ አለኝ ቲኬቷን በነፃ እኔ ልካታለሁ አለ። ምን አለች? ወላሂ ምን አለች? አረሳም ይሄን ቀን ሙቤ እኔ የምፈልገው ሀገሬ ልጄን አንዴ ሊየውና በህይወቴ አንዴ ልጄ ሊየው እናቴ ጀናዜን አጥባ ትቅበረኛለች። ሱብሃንአላህ ወላሂ አረሳውም። ላይፍ ላይ ኢትዮጵያ ስገባ ኤርፖርት ላይ ሆስፒታል እንግዲህ ከሆስፒታሎቹ አምቡላንስ ይዘው አሚን ሆስፒታል በዚህ አጋጣሚ ዶክተር መሐመድን አመሰግነዋለሁ። ኤርፖርት ላይ ተቀብለዋት ወላሂ እንደዚህ ላይፍ ከኔ ጋር ገብታ ከማማ ለብሳ ነበር። ከማማን አታወልቅ በሽታው እንደ አውልቂ አልኳት። ያኔ እንደዚህ ልክ ስስቅ ስክሪንሾት አንስሻታለሁ አልኳት። ይሄ ፎቶ ይሄን ነበር ፈገግታሽን ማየት የምፈልገው። አይዞሽ እህቴ ልጅሽን ማቅፈሻል አልኳት። ልጇን ማቀፈች። ሆስፒታል ገማች። ታመም አሳከሟት። ዶክተሮች አሉ የተባለ ዶክተሮች መርምሯት ተስፋ የላትም አሉ። እናቷ ጀናዛን አጥባ ቀበረቻት። ሱብሃንአላህ ወላሂ አያችሁ የምትፈልገው በቃ ይሄ ነበር። እሷ እናቴ ልጄሊ ሙቤ እናቴ እኔ አጥባ ትቅበረኛለች። በስንት ጊዜ በኋላ ስንደውል እናቷ ልክ እንዳለችው ልጇን አጥባ ጀናዛዋን ቀበረቻት። አላህ ይርሐማት እና አብሽሪ አንቺም ልጅሽን ታገኛለሽ። እንደዛ እሷ ፈገግ እንዳለችው ደግሞ ከልጅ ጋር ሆነሽ ትስቂያለሽ። እሺ ብዙ ታሪኮች አሳልፈናል፣ ብዙ እንባ አይተናል። አልሐምዱሊላህ አላህ ደግሞ ሁል ጊዜ ከጎናችን ነው። አንቺም ኢንሻአላህ ይሳካል፣ ልጅሽን ታገኛለሽ። ኦኬ ኦመር አንድ ቁጥር ላክ። ኦመርን አስገባው ሀቢብ ለረዳት ይችላል። ተስፋ ቆርጬ ነበር። ራሴ ሁሉ ላጥፋ ብዬ ነበር። ይሄ ትልቅ ወንጀል ነው በእስልምና። አንድን ነፍስ ማጥፋት ማለት ትልቅ ኃጢአት ነው። ይሄን ነገር እንዳታስብ ወላሂ። ምን መሰለህ አሁን ታሪኬ ከተሰማ በኋላ ልጇን ወልዳ ጥላ እየተበረኩኝ እንዴት ብዬ ልውጣ ልግባ? መውጣት መግባት አልቻልኩም። መዘባበቻ ሆንኩኝ። ልጇን ለፈረንጅ ሽጣ እየተባልኩ እኮ ነው። እኔ አልሸጥኩም እኮ። ከዚህ በላይ ምን ልሁን? ሰው ወጥቶ ካልገባ እኮ ዲፕሬሽን ውስጥ ገብቻለሁ። ቤዘግቼ ነው የማለቅሰው። ማንም ሙሉ የታለሽ ብሎ የሚለኝ ወንድም የለኝም። ይኸውልሽ ምን መሰለሽ አንቺ ስትኖሪ ነው ልጅሽን ማግኘት የምትችይው፣ ስትኖሪ ነው ሰው። ስለዚህ አንቺ ጤናሽን ጠብቀሽ በስነ ስርዓት ተረጋጊሽ። ኢንሻአላህ አላህ ዱዓሽን እየሰማ ነው። መንገድ ይዟል። አላህ ይረዳሻል። አይዞሽ፣ እኛም ከጎንሽ ነን። በምትፈልጊው ነገር ከጎንሽ ነን ኢንሻአላህ። ሙቤም አይገሰርም ማለት አብሽር። እሺ አይዞሽ፣ አብሽር፣ አታልቅሽ። አሁን አብሽሪ በቃ። እኛም ወላሂ እዚህ ጋር እህቶችሽ አታልቅስ እያሉ በቃ ኮሜንት ሁሉ አታልቅስ ነው የሚለው። አታልቅሽ። ዑመር ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ጀሚያን እንዴት ናችሁ? አልሐምዱሊላህ ሰላም ያለው ሐያከላ ብራዘር ሎንግ ታይም። ሰላም ነው አለን አልሐምዱሊላህ። ሰላም ናችሁ? አልሐምዱሊላህ። እንዴት ነው? አልሐምዱሊላህ። አይዞሽ በቃ እሺ ዑመር አንተ ምን ትላለህ? እስኪ አንተ ምን እንስማህና ሀሳብ ካለ። አይ አዲስ አበባ ከሆነ ባለው ወደ ኢቢኤስ ወደ መመርመር ቦታም ካስፈለገ ምናምን የራይድ እና ለማንቀሳቀስ ችግር የለውም። የጓደኛ መኪና እንዲሆን እንድብዬ ካለችበት ወደሚያስፈልገው ቦታ ወስጄ ቼክ ማድረግ ይቻላል።
እሺ ዑመር፣ እሺ አውቃለሁ። ከዚህ በፊትም በዚህ ነገር ላይ ብዙ የምታግዘን ወንድማችን፣ አላህ ይጠብቀህ። ሹክራን። እሺ አየሽ፣ ይሄ ራሱን